ሄሎ አጥናፍ ደግፌ ይባላለሁኝ። ዛሬ ማሳየት የምፈልገው መረጃ እንዴት እንሰበስባለን ነው። ወሳኙ እስካሁን ድረስ እስከ 5 የሚሆኑ ቪዲዮዎችን በዚህ በኤስደብሊው ማፕስ ላይ የሰራሁት ለዚህኛው ዝግጅት ነው። ስለዚህ ዋናውና መሰረታዊው ነገር ዳታን መሰብሰብ ነው። ዳታን እንዴት እንሰበስባለን? እንግዲህ ዳታን ለመሰብሰብ የሚያስፈልጉ ነገሮች አሉ። መጀመሪያ መዘጋጀት ያለባቸው ነገሮች አንደኛው ፊቸሪንግ ክሬት ማድረግ ነው። ፊቸሪንግ ክሬት ትላንት እንዴት እንደሚደረግ ታይቷል። ፖሊጎን ፊቸር እና ፖይንት ፊቸር እዚህ ጋር እንደሚታየው ክሬት አድርገናል። እሱ ብቻ አይደለም። ሁለተኛ ደረጃ ደግሞ እነዚህ ፊቸሮች ውስጥ አትሪቡት ፊልድ አድ መደረጉን ማረጋገጥ ነው። አትሪቡት ፊልዶች መኖራቸውን ማረጋገጥ አትሪቡት ከተዘጋጁ በኋላ እነዚህ አትሪቡት ፊልዶች ትክክለኛነት ማረጋገጥ፣ ትክክል ካልሆኑ ለማጥፋት እና ወይም አዲስ ለመጻፍ ለማጥፋት እነዚህ 3 ነጠብጣብ የሚጠፋው ፊት ለፊት ላይ የሚኖረው 3 ነጠብጣብ በእያንዳንዱ ፊት ያለው 3 ነጠብጣብን በመንካት ዴሊት የሚለውን መንካት ወይም ኢዲት የሚደረግ ከሆነ ኢዲት የሚለውን መንካት ማለት ነው የሚያስፈልገው። ስለዚህ እነዚህ ከፊት ላይ ያሉት ኤዲት፣ ዴሊት፣ ሙቭ አፕ፣ ሙቭ ዳውን የሚሉ ነገሮችን በመንካት ማስተካከል ይቻላል ማለት ነው። ሌላኛው ለዚህኛው ብቻ ሳይሆን የፖይንት ፊቸርም እንደዚሁ አትሪቡት ፊልድ ለሱ መዘጋጀቱን እንደዚሁ ማረጋገጥ አለብን። ይሄ ሁለተኛ ነው። ሶስተኛው የስልካችን ሎኬሽን መብራቱን ማረጋገጥ መቻል አለብን ማለት ነው። የስልካችን ሎኬሽን በርቷል ወይ ይሄ በደንብ መረጋገጥ አለበት ማለት ነው። ይሄን ካረጋገጥን በኋላ መደረግ ያለበት ሌላኛው የሳተላይቶች እንቅስቃሴ ነው። አኩሬሲው አራተኛው ነው ወሳኙ ነገር ነው ማለት ነው። ሜኑ ውስጥ እንገባና እዚህ ውስጥ ጂኤንኤስኤስ ስታተስ የሚለውን ነክተን እዚህ ውስጥ የአኩሬሲ ቨርቲካል ሆሪዞንታል አኩሬሲ እና ቨርቲካል አኩሬሲ አሁን ኖት አቬለብል ነው የሚለው። ስለዚህ ይሄ እስከሚገባ ድረስ መጠበቅ አለብን። ይሄ አኩሬሲ ከ5 ሜትር በታች መሆኑን ማረጋገጥ መቻል አለብን ማለት ነው። ይሄን ብለን ቀጥታ ወደ ስራው ለመግባት ይሄ የእርሳስ ምልክቱን ይነካለን ማለት ነው። የእርሳስ ምልክቱን ነክተን የእርሳስ ምልክቱን ሲነካ እዚህ ላይ ያሉ ነገሮችን እናያለን። የተነባበረ ይሄ ስናፕ ኦን ኦፍ የሚል አለ፣ እንደ ፎቶ ማንሳት ነው። ይሄ ሌየር ምልክት አለ። ምንሰራ ከሆነ ይሄን ነው የምንመርጥ። ይሄን መርጠን ወይም ከዚህ ነው የምንቀይረው። ለምሳሌ እሱ ላይ ስነካ ሁለቱም ፊቸሮች እዚህ ላይ መታየታቸውን ማረጋገጥ መቻል አለብን። ሶስተኛ ኖ ፊቸር ሰሌክትድ የሚል አለ። ይሄ ከ4 ሄክታር በላይ ለሆነ ለፖሊጎን ሲሆን ነው ይሄ የመጣው። ይሄ ምልክት የሚመጣው ከፖሊጎን ለምንሰራው ነው የሚመጣው፣ ለሌላኛው ለፖይንቱ አይመጣም። ስለዚህ እሱን እንደዚሁ ማረጋገጥ አለብን። ይሄን ፖይንት ሙቭ ማድረግ እንችላለን። እነዚህ ነገሮች አሉ ማለት ነው። ስለዚህ አሁን ስራውን ከመስራታችን በፊት ኖ ፊቸር ሰሌክትድ የሚለውን ነካና ምን ብለን ስነካ ሰሌክት ፊቸር የሚል እዚህ ጋር አድ ፕላስ ይመጣል። እዚህ ጋር ሲመጣ የፈለኩትን ስም ሊሰጥ እችላለሁ። አጥናፉ ባለው መቀጠል ይቻላል። ለምሳሌ አጥናፉ ብዬ ልስጥ አድ አደርጋለሁ ማለት ነው። አድ ሳረግ ቅድም ያልነበሩ ነገሮች መጡ ማለት ነው። ልክ እንደዚህ በሚመጡበት ጊዜ ስራውን ለመስራት የሚያስችለው እቺን ምልክት ማለት አድ ፖይንት የምትለውን መርጥና ወደ ስራ ገባለሁ ማለት ነው። ቦታዬ ይታወቃል። እዛ አጠገብ ሆኜ ነው ይሄን ነገር አደረኩት። ስለዚህ አሁን ይሄ ቢሆን ልክ ያልፈለግነው አሁን እዚህ ጋር ነክቶብኛል። እዚች ጋር ነጥብ ወስጃለሁ። ያልፈለግነው ከሆነ እዚህ ደሊት ነካና አስወግደዋለሁ ማለት ነው። ስለዚህ ወደ ዋናው ነጥብ ይመለስና አድ የሚለውን ነክቼ ከዚህ ይጀምራሉ።
እንደዚህ ቢሆን ይሄንን ወሰድኩ ማለት ነው። ይሄንን ነጥብ እንደወሰድኩኝ ይሄኛውን አረንጓዴ በርቶ ያለውን ወደ ሰማያዊ እንዲመለስ ነክቼ ይመለስ አድ ፖይንት የምትለውን ወደ ሰማያዊ ተመልሳለች። ቀጥታ ሪከርድ የሚለው ጋር እዚህ ላይ ገባና ሪከርድ ፊቸር ሪከርድ ትራክ የሚለውን መርጣለሁ። ሪከርድ ፊቸር የሚለውን መርጬ ከዛ በኋላ ምንድን ነው የሚለው ኤግዚስቲንግ ብዬ መርጣለሁ ማለት ነው። ኒው ፊቸር ካልኩ አዲስ ነው እዚህ ጋር ጽፌ የሚጀምረው ማለት ነው። አይ ያለውን ስል ቅድም እዛ የፈጠርኩትን ይሰጠኛል ማለት ነው። ስለዛ ታሪክ ሞላለሁ። ሳውዝ ዌስት ኢትዮጵያ ፒፕል ሪጂናል ስቴት ሸካ ዞን መሆኑን አንድራቻ ላይ መሆኑን ጌጫ ቀበሌ መሆኑን ጎጡ ኤቺ መሆኑን ፋርመር ኔሙ አጥናፉ መሆኑን 01 ኮድ እንትን ካለ 001 ፕሎቱ ፖሊጎን ከ4 ሄክታር በላይ ስለሆነ 6 ሄክታር ነው የኔ ቢል 60 ሺህ ሜትር ስኩዌር በሜትር ስኩዌር ነው። ሄክታር ከሆነ 6 ብቻ ነው የምጽፈው። መቼ ነው የተከልኩት? 2001 ከዛ በፊት ምን ነበረ? ግሬዚንግ ላንድ ብዬ ሞላለሁ። ስለዚህ ኮዱን ፕሎት አይዲ እንትን ቡናው የጫካ ነው ከፊል ጫካ ነው የጓሮ ነው የሚሉትን የጓሮ ብዬ ሞላለሁ። ስንት ኩንታል ብታገኛለህ? 10 አገኛለሁ። ኮፊ ቫራይቲው ምንድነው? 74 1 10 ነው። ሼዱ ጥላው እንዴት ነው? መካከለኛ ነው። መሬቱን ፍሪ እንትን ሆልድ ያገኘሁት ኮመን ነው። ምርት አሰባሰቡ ኮመን ሃርቨስቲንግ ዴቱ ተመሳሳይ ነው። ስልክ ቁጥር 09 ነው። ኮሌክተር ኔም እንደዚሁ ሞላለሁ። ከዛ ፎን ነምበር እንደዚህ ሞላና ፎቶ አንስቼ ይሄን አበቃለሁ ማለት ነው። ይሄን አበቃለሁ ማለት ነው። ይሄን እንዳበቃው ሌላ ከፈለኩ ቀጥላለሁ። ሲቀጥል አሁንም እርሳስ ጋር ነው የሚሄደው። እርሳስ ጋር እንደሄድኩኝ አሁንም ከ4 ሄክታር በላይ ከሆነ የሚወስደው አጥናፉ የሚለው እዛ እንትኑ ምልክቱ ፊት ለፊት ላይ ያለውን ነካለው። ከዛ ሰለክት ፊቸር ጋር አድ ነው የሚለው አድ ስል የፈለኩትን መጻፍ እችላለሁ። ለምሳሌ ታሪኩ ብጽፍ አድ ይላለው። አድ ካረኩ በኋላ አድ ፖይንት ነው የሚመርጠው። አድ ፖይንት መርጬ የሚሰራበትን ለምሳሌ ይሄ ከሆነ ይሄን ቦታ ክሊክ በማድረግ ጀምራለሁ ማለት ነው። ይሄ ከሆነ በዚህ አበቃለሁ። ከዛ በኋላ እቺ አረንጓዴዋን ስነካ ይተዋል። ከዛ በኋላ ቀጥታ ሪከርድ ጋር ሄዳለሁ። ስለዛ ታሪክ ሞላለሁ ማለት ነው። ኤግዚስቲንግ እላለሁ። ኤግዚስቲንግ ብዬ ስል እዚህ ጋር አንደኛ ሌየሩ ከ4 ሄክታር በላይ መሆኑን እዚህ ማረጋገጥ አለብን። ኤግዚስቲንግ ስንል አሁን አጥናፉ ቅድም የተሞላ ነው ይሄ። አሁን ታሪኩ የሚለውን ኋላ የፈጠርኩትን አስገባለሁ። ሪጅን የሱ ሳውዝ ዌስት ኢትዮጵያ ሸካ ዞን መሆኑን አንድራቻ መሆኑን እያንዳንዱ ነገር ቦታ እንትን እያልን ሞልተን ሴቭ እናደርጋለን ማለት ነው። ሴቭ እናደርጋለን ማለት ነው። ይሄን ካረግን በኋላ ሁሉን ነገር ከሞላን በኋላ እናጠፋለን ማለት ነው። ስለዚህ የሁለት ነገር በፖሊጎን ሰራን ማለት ነው። ሁለት ነገር በፖሊጎን ሰራን ማለት ነው። አሁን እንዴት አድርገን ወደ የፖይንቱን እንወስዳለን ብለን ያልን እንደሆነ የፖይንቱንም ለመውሰድ በመጀመሪያ ደረጃ እርሳሱን ነካለው ቶግል። ከዛ በኋላ ይሄ የተነባበረውን ይሄ ከሌዛን 4 ሄክታር የሚለውን መርጣለው። እዚህ ስነካ ምርጫ አለ ነካለው። ከነካው በኋላ ልብ ማለት ያለብን ነገር
እዚህኛው አድ ፖይንት ብዬ ቀጥታ ቦታውን ወስጄ ሄጄ አትሪቡት ቴብሉ ሞላለሁ ብዬ እዛ ጋር ሲገባ ተመልሶ እንደዛ አይነት ምልክት አለ እዛ ውስጥ። ያንን መልሼ ሲነካው ያኛውን መልሼ ካልነካሁኝ የሚንጽፈውን ነገር አትሪቡቱን ሴቭ አያደርግም በዚህኛው ጊዜ። ስለማያደርግ መልሼ ሲነካ ቦታው ላይ ድጋሚ ሌላ ነጥብ ይወስዳል። ያ ችግር እንዳይገጥመን ቀጥታ ሪከርድ ላይ እንሄድና ሪከርድ ፊቸር ብለን ቀጥታ ምን እናደርጋለን? ይሄን እንቀይራለን። ይሄ መጀመሪያ የነበረውን ይሄን እንቀይራለን፣ ወደ ፖይንት እንቀይራለን። ሲንቀይር ታሪኩም ይቀየራል። አብሮ ሲቀየር ቀጥታ በእንደዚህ ሁኔታ አይደለም የምንወስደው። ቀጥታ እዚች ከታች ያለችውን እችኛዋን ምልክት እነካለን። ሲነካ ሌላ ታሪክ ያመጣል። አሁን ኔትወርኩ ስለሌለ ነው እንትን እያለ ያለ እየተነካ ያልሆነው። ነጥቡ እንትን ኔትወርኩ ወይም ይሄ ላቲቱድ ሎንጊቲዩድ መምጣቱን ማረጋገጥ አለብን። ሁለተኛ እዚህ ጋር አቨሬጅ የሚለውን ነጥብ አቨሬጅ የሚለውን መንካት አለብን። የነጥባችንን የአኩሬሲውን የኢረር ሌቭል ሚኒማይዝ እንዲያደርግ ማለት ነው። አሁን መጥቷል። ልክ ሲነካው ምን አለ? ፊቸር ሪከርድ ሰክሰስፉል ያለ ሪከርድ ያለጋል እሱ ራሱ። would you like to view and edit ይላል። የስ ካልኩ መጻፊያ ያመጣልኛል። እዚህ ጋር ሴቭ ማድረግበትንም እንደዚሁ ሴቭ ማድረጊያ ያመጣልኛል ማለት ነው። ስለዚህ አሁን ነው መጻፍ የሚችለው። ሳውዝ ዌስት ኢትዮጵያ ፒፕል ሪጂናል ስቴት ይላለው፣ ሸካ ዞን ይላለው፣ አንድራቻ ይላለው፣ ጌጫ ይላለው፣ ጌጫ ይላለው። ከዛ ኤች ፋርመር ኔም እንትን 0 ፕሎት ሳይዝ በፖይንት ስለሆነ 3 ሄክታር እና ከ4 ሄክታር በታች ነው 3.9 ሊሆን ይችላል። 30,000 በ3 ሄክታር ካሉ የተተከለበት 2001 ላንድ ቢፎር ፋርም ላንድ እርሻ መሬትን ወደ ቡና መሬት የተቀየረ ነው። ፕሎት አይዲው 001 ቢሆን ፕሮዳክሽኑ እንደዚሁ ፕላንቴሽን ኮፊ ቢሆን ፖቴንሻሉ 10 ኩንታል በሄክታር ቢሆን ቫራይቲው 74 1 10 ቢሆን ሼዱ ሚዲየም ቢሆን እያንዳንዱ ነገር አይተን ነው የምንሞላው። ዝም ብለን እንትኑ ሳይሆን አይተን መሙላት ያለብን ነገር ይሞላል። ኮሌክተር ኔም ኤክስ ዋይ ሊሆን ይችላል። 09 ብለን ፎቶ እንወስዳለን ማለት ነው። ፎቶ ስንወስድ ከዛ በኋላ የምንመለስና ሴቭ እንላለን ማለት ነው። ሴቭድ ሆነ ማለት ነው። ቀጥለንም ሌላ መውሰድ ከፈለግን ኒው ነው የምንወስደው ማለት ነው። ይሄ ሴቭድ ሆነ። ይሄ ምንድነው? ፊቸር አይዲ 11 ነው ማለት ነው። ይሄ ከወሰድን በኋላ አትሪቡት ሃቭ ቢን ሞዲፋይድ ሴቭ ቼንጅስ ብለን እንወጣለን። 1.11 ወሰደ ማለት ነው። እንደገና አሁንም እንገባና የሌዛን 4 ሄክታር ነው ሪከርድ እንላለን። ሪከርድ ብለን ቀጥታ አቨሬጅ እነካለን። ይሄ የጂፒኤስ ነጥብ መንቀሳቀስ አለብን። በትክክል ጂፒኤሶቹ መግባታቸውን አኩሬሲውን ማረጋገጥ አለብን። ከዛ በኋላ ሲመጣ እነካለን። ሲነካ ፊቸር ሪከርድ ሰክሰስፉል would you like to view and edit the attributes የሚል ይመጣል። yes እንላለን። ከዛ በኋላ እዚህ ውስጥ የምንጽፈው ነገር እንጽፋለን። ከጻፍን በኋላ
ፕሮዳክሽን ፖቴንሻል እንደዚህ 10 ከሆነ ምን ያህል በሄክታር በኩንታል እንደሚያገኝ ምርት ቫራይቲውን F59 ወይም F59 ከሆነ F59 ያው ምሳሌ ነው። እንደየ ስፒሺሱ እንደየ እንትን እይታ ነው። ይሄ ሎው ሼድ ከሆነ ሎው፣ ደንስ ከሆነ ደንስ፣ ሚዲየም ከሆነ ሚዲየም ብለን እንሞላለን። ፋርመር ፎን ነምበር እንሞላለን። ከዛ ኮሌክተር ኔም እንሞላለን። ከዛ ፎን ነምበሩ እንደዚሁ የኮሌክተር እንሞላለን። ፎቶ እናነሳለን። ፎቶ ካነሳን በኋላ እናበቃለን ማለት ነው። ይሄንን እያደረግን እየሄድን እያንዳንዱ ቦታ ይሄን ሂደት ተከትለን መረጃዎቻችንን እንለቅማለን ማለት ነው። ይሄን ካረግን በኋላ ሴቭ እናደርጋለን። ሴቭ ካላረግን ሴቭ አያደርግም። ስለዚህ ይሄን ሴቭ አድርገን እንወጣለን ማለት ነው። ስለዚህ መረጃዎቻችንን የምንለቅመው በዚህ አግባብ ነው ማለት ነው። ይሄንን መሰረት አድርገን መረጃችንን መልቀም መቻል አለብን። አሁን ቀጥለን የምናየው እንዴት አድርገን ይሄንን የለቀምነውን ኤክስፖርት እናደርጋለን የሚለውን የምናይ ይሆናል። በጣም ይሄ ወሳኙ የዚህ አጠቃላይ እንትኑ ወሳኙ ክፍል ይሄ ነው። እዚህ ላይ በደንብ ማወቅ መቻል አለባችሁ። ግልጽ ያልሆነ ነገር ካለ ጥያቄ መጠየቅ ይቻላል። ኮሜንት ላይ ጥያቄ ጠይቁ። ይሄንን በደንብ ከሰራችሁ በጣም ቀላል ነገር ነው። ይሄንን ካወቃችሁ እንትን ማድረግ ትችላላችሁ ማለት ነው። መጀመሪያ በነበረው በዚህኛው ገብታችሁ በዚህኛው በቶግል ነክታችሁ እዚህ ውስጥ ባለው ይሄኛውን በአረንጓዴ ነክታችሁ ነጥብ ሰጥታችሁ እዛ ገብታችሁ ሴቭ የሚል ስለማያመጣ መልሳችሁ እንደዚህ አይነት ምልክት ለምሳሌ እንደዚህ ነክቼ ሪከርድ ላይ ገብቼ ከዛ እዚህ ጋር ለመጻፍ ጽፌ ሴቭ ስለማያደርግ መልሼ ብነካ ድጋሚ አንድ ቦታ ላይ ሁለት ጊዜ ነጥብ እንደመውሰድ ይወስዳል ማለት ነው። ያንን ችግር ለመቅረፍ እዚህ ጋር ያለውን በመተው ቀጥታ እዚህ ውስጥ ገብተን ሪከርድ ውስጥ ባለችው ነጥብ የቆምንበትን ቦታ ስለሆነ ይሄኛው የሚመዘግበው ያንን መሰረት አድርገን ነጥብ መውሰድ መቻል አለብን። ይሄንን አድርገን ከወሰድን አጠቃላይ ከስህተት የጸዳ መረጃ እንወስዳለን። ሪፒቲሽን ፍሪ ዳታ እንወስዳለን ማለት ነው። በጣም አመሰግናለሁ። ቻው